ናዮም እዚህ መሀል ውስጥ ገብታ አብረንን እያለ ባለበት ሂደት ውስጥ መነጋገሩ ማውራቱ ልክ አልነበረም። ሪከርድ ማድረግ እነዚህን ነገሮች ስቶፕ ታቆሟቸው መልካም ነው። አዶናይም መርምር ያለውን ነገር ያው ድራማ ይመጣል። እንደዚህ ሆነች፣ እንደዚህ ገባች፣ እንደዚህ ሆነ፣ እንደዚህ ልታረግ ምናምን ተረጋጋ ምናምን የሚባል ነገር አለ። አዎ ይረጋጋል ጉዳዩ። ነገር ግን የሚረጋጋው እውነት ይዞ ነው። መነሳት ነው የነበረበት። በቃ ከተነሳ ደግሞ ብዙ ችግር ይዞ መጥቷል። የተነሳበት ኬዝ አንደኛ እንደ ሴት እየተደበደበች ከሆነ ዝም የሚባልበት ጉዳይ አይደለም። እንደዚህ አይነት ነገር ደርሶባት ከሆነ ዝም የሚባል በጣም ብዙ ሰዎች ወጥተው መናገር ያልቻሉ ሰዎች ወጥተው መናገር እንዲችሉ የሚያስደርግ ጉዳይ ስለሆነ ይሄ ኖ የሚባል ጉዳይ ስለሆነ ልክ ስላልሆነ ማለት ነው። ካልተደረገም ያልተደረገበትን ሪዝን ታውቆ በዚህ ምክንያት እንዲህ ተሆኖ ነው የተፈጠረው። ድርጊቱ የተፈጠረበትን ሁኔታ መቼም ሆስፒታል ሄደሽ ነው አይደል የተሰፋሽው? ሰርጀሪውን ምን ብለሽ ነው የነገርሻቸው? በዕለቱ ማን ነበር? ጉዳዩን ምን ተብሎ ነው ፕሪስክሪፕሽኑ ላይ የተጻፈው? በእንደዚህ አደጋ ምክንያት መጥቶ ምናምን እያንዳንዱ ነገር ዲቴይል ህብረተሰቡ ማወቅ አለበት። ህዝብ ነው እዚህ ያደረሳችሁ፣ ህዝቡ ማወቅ አለበት። ህዝቡ የሚያውቀው ደግሞ በጫጫታ ወይም ደግሞ በተለያዩ ሀሳቦች ታጅባችሁ ሳይሆን ሁለታችሁ በምትናገሩት ንግግር ፍትሐዊ በሆነና አመዛዛኝ በሆነ ሰው ቤት ገብታችሁ ስትወያዩ ነው። ሴት ይህንን ነው ማለት እንፈልገው። ትክክለኛ ነገር ህዝቡ እንዲረዳ ከተፈለገ በመጀመሪያ ወሬ በዚህኛው እዛኛው በማቀባበል ውስጥ የራሳቸውን አጀንዳ የሚያራምዱት ጋር ሳይሆን መሆን ያለበት በትክክል ይሄ የሆነው ይሄ ነው ብሎ ሊያወያይ ዋይዝ ሆኖ ሃንድል ማድረግ የሚችል ተረጋግ እያለ እንደ እህት እንደ ወንድም ሁለታችሁንም ይዞ ምናልባትም ያለማስተዋል ችግር የንዴትም ችግር ካለ የሚያረጋጋ ከእናንተ ማይንድ ፈርዘር የሄደ ሰው ነው የሚያስፈልገው። ዋጥ ምራቁን ያረገ የሚያስተውል ከስር ያለውን ጫጫታ ተሆኑ እንደዚህ ነው የሚለውን ገስት ላይ ገብቶ የሚያወራውን ሰው ሳይሆን እያንዳንዱ ነገር ነው ከምዳውን። እኛ የምንፈልገው እውነታውን ነው። ታርጌቱ እውነታውን ማግኘት፣ የተበደለውን ነገር ማስማማት፣ መጠየቅ ያለበት ሰው ደግሞ መጠየቅ ያለበት። በቃ ይሄ ነገር ተደርጎ ከሆነ ወንጀል ነው። ጆን ዳንኤል አሁንም ከመጠየቅ ወደኋላ አይልም። ምንም መልክ አይሰጠውም። አድርጎት ከሆነ ከመጠየቅ ወደኋላ አይልም። ወንጀል ስለሆነ ስለምንወደው ስለማንወደው አይደለም። እሷም የውሸቷን ወር ደግሞ በተፈጠረ ኬዝ እንዲህ አይነት ነገር ድራማ ተጫውታ ከሆነ እሷም ትጠይቅበታለች። ሚዲያው ላይ አውጥታ ብዙ ሚስ ኢንፎርሜሽን ስለሰጠች ማለት ነው። ይህንን ለማድረግ በመጀመሪያ የሚቀድመው ህግ ነው። ይህንን ነገር በእርግጠኝነት ህግ እንደሚይዘው እርግጠኛ ሆኜ ነው የምናገረው። ህግ ይዘዋል ይህንን ነገር።